ሀይ ሀይ፣ ሰላም ሰላም የዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተሳ እንዴት ናችሁ? በያላችሁበት ሰላም ይሆንላችሁ እያልኩ ነው። እንዴት ናችሁ? ናፍቃችሁኛል። እንዴት እኔ የዩቲዩብ ቤተሰቦቼ በጣም ወዳችኋለሁና ከመጠን በላይ ናፍቃችሁኛል በእውነት ማለት ነው። ግን እንደ ላይቭ ማለት ነው በቪዲዮ መበረታቱ አተበረታቱኝም ምን እንደሆነ አላውቅም። በቪዲዮ ላይቭ ትመጡ በቪዲዮ ብታበረታቱኝ ጥሩ ነበር። ባይሆንም ደግሞ ከኔ እስካሁን እያበረታታችሁኝ ያላችሁ አይዞሽ እያላችሁ ቪዲዮም እያያችሁ ደግሞ በሁለት ስልክ በእውነት ቦታ አይለኝም ውዴቼ ማለት ነው። በሁለት ስልክ በሶስት ስልክ እያያችሁ ነው። ውለታዬ አልረሳም ማለት ነው። አመሰግናችኋለሁ ከኔ ጎን ያላችሁ ማለት ነው። እስካሁን በጣም ነው የማመሰግነው። ያላችሁበት ስልክ ሳት ምንድነው የሚባለው ተስፋ ሳትቆርጡ ሳትሰለችሁ እያበረታታችሁ ነው። አመሰግናለሁ። ምስጋናዬም ልግለጽላችሁ መጀመሪያ እና እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላም ሁኑልኝ። በሀገር ውስጥ ያላችሁም ከሀገር ውጭ ያላችሁ ሁላችሁም ሰላም እመኝላችኋለሁ። ለዛሬም ደግሞ በአዲስ ነገር መጥቻለሁ። እስከ አበረታቱኝ። በአዲስ ነገር መጥቻለሁ። ምን ነው መሰላችሁ ማለት ነው ሄርሚ የአብርሽ ሁለተኛ ሚስት ነው የምትባለው፣ ሶስተኛ አላቃቸውን ቁጥራቸው ዝሮ መበል ስንት ቁጥር ስንት እንደሆነች አላቅማ። ሄርሜላ ማለት ነው የአብርሽ ሚስት ዛሬ በአዲስ ነገር ፍክት ብላ መጥታለች እና ለዛ ነው አዲስ ነገር ይዤ ያመጣሁትና ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ። ሰብስክራይብ ያደረጋችሁ ላይክ ሼር ኮሜንት፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ተባብረን እንደግ ቤተሰብ ተባብረን እንደግ እያልኩ ነው እና በአዲስ ነገር መጥታለች። በምንድን ነው መሰላችሁ ልደቴ ነው ብላ ማለት ፍክት ብላ መጥታለች። ዛሬ ፍክት ብላ መጥታለች። መልካም ልደት በሏት። መልካም ልደት እያልን ነው እኛም ደግሞ እንደዚህ ብትሞጡ ሴቶች ማለት ነው ትከበራላችሁ፣ ራሳችሁም ታስከብራላችሁ። ከትናንት የነበረው ከትናንት ወዲያ አንድ አመት በሙሉ በጭቅጭቅ ባሌ ነው ስትባባሉ ለዛ ነው ምን ጠላችሁ እንጂ ማለት ነው የኛ ምንም ነገር አልወሰዳችሁም። ምን ጠላችሁ በቃ ራሳችሁም ስለማታስከብሩ፣ ሴትነት ስለምትጥሉ፣ ሴትነት በአንድ በኩል በአንድ ሴት በሁለት ሴት የሁሉም ሴት ትሰደባለች። ለዛ ነው እንጂ ጠልተንሽ አይደለንም፣ እንወድሻለን። በራስሽ አይዳ ብትመጪ በተለይ ማለት ነው ሁሌም ሄርሚዬ ሁሉም በራስሽ ስትመጪ ማለት ነው ሁሉም ሰው ይወድሻል። እውነተኛ ነኝ ማለት ነው። ደግሞ ሞሰከም ገብተሻል። ኮንግራ እንኳን ተወለድሽ፣ ቀር ዘመንሽ ይባረክ እያለ ነው። ቀር ዘመንሽ ይባረክ በሏት ቤተሰብ። እንደውም አለባበስ እኮ ያስደነግጣል ማለት ነው። እንዴት ብላችሁ ነው የምትሄዱ እንደዚህ አይነት ልብስ ለብሳችሁ? እኔ አላቅም ማለት ነው በእውነት አላቅም እኔስ። እና አይዞሽ ቀሪ ዘመንሽ ይባረክ መጽየታ ይባል ቀሪ ዘመንሽ ይባረክ። ውለድ ተመንደጊ እደግ ተመንደጊ ነው ማለት የሌላ ፍቅረኛ ፍጠርልሽ፣ ያንቺ ደግሞ የራስሽ። እና ቤተሰቦቼ ለዛሬ ምዚያት የመጣው ይህች ናት። በድጋሚ አዲስ ቪዲዮ ይዤ እስከምንገናኝ ማለት ነው ወዳችኋለሁ፣ አመሰግናችኋለሁ። ላይክ ሼር እያደረጋችሁ አበረታቱን ውዶቼ። መልካም ቀን ይሁንላችሁ ለሁላችሁ ማለት ነው።